ኪሳችሁ ነው እንጂ ልባችሁ ድሃ እንዲሆን አትፍቀዱ። አዎ ገንዘብ ላይኖር ይችላል። ከድሃ ቤተሰብ ልትወለዱ ትችላላችሁ። ኪሳችሁ ባዶ ይሆን ችግር የለውም። ልባችሁ ግን ሀብታም ነው። የሰው ተከታይ አለመሆን ነው። ተከታይነት በዝቷል። በቃ ሰው በግሩፕ እያሰበ ነው ያለው፣ በጀማ እኔ ገሌ ተከታይ ነኝ፣ እኔ ገሌ ደጋፊ ነኝ፣ እኔ ገሌ አድናቂ ነኝ። መቼ ነው የራሳችሁ አድናቂ የምትሆኑ? የምሬ ነው። እስከ መቼ ነው የሆኑ ሰዎችን ስቴጅ ላይ እየሰቀላችሁ የምታጨበጭቡት? እናንተ ራሳችሁ መቼ ነው ስቴጅ ላይ የምትወጡት? የእናንተ ድግስ መቼ ነው? እስከ መቼ ነው የሰው ድግስ እየሰበራችሁ እየገባችሁ የሰው ስቴጅ ላይ ለወጣ ሰው የምታጨበጭቡት? መቼ ነው እናንተ የሚጨበጨቡ? ከሰው ጥሩ ነገር አትውሰዱ እያልኩኝ አይደለም። ከጠቀምኳችሁ እኔም ከኔ ውሰዱ። ግን ማንንም ተከታይ አትሁኑ። አትከተሉኝ። ለምን ተከተሉኝ አላችሁ? ለምን ሌላውን ሰው ተከተሉታላችሁ? ብቸኛው መከተል ያለባችሁ ነገር መድኃኔዓለም እግዚአብሔር ፈጣሪያችሁንና ፕላናችሁን እቅዳችሁን ብቻ ነው። ሌላው ሁሉ አላፊ ነው፣ መንገደኛ ነው። ያም ይመጣል፣ የሆነ ነገር ሰጥቷችሁ ይሄዳል፣ የሆነ ነገር ጠቅማችሁበት ያልፋል። በቃ ጓደኛ ብትሉት ቤተሰብ ብትሉት በሆነ የህይወታችሁ ጆርኒ ውስጥ የሚያልፉ አካላት ናቸው። በቃ አንዳንዱ ጥሩ ሪሌሽንሽፕ ሊኖራችሁ ይችላሉ። አዎ ምንም ጥያቄ የለም። እነሱ ሰዎች ረጅም ጊዜ ህይወት ውስጥ ሊቆዩ ይችላሉ። የሰው ተከታይ እገሌ እንዲህ ሲያደርጉ አለ እገሌ እንዲሰራ እንደውም ምን ሆኖ ይሆን ብሎ መጨነቅ በሆኑ በማይመለከታችሁ ሰዎች ግን ይሄ የመጨረሻ የወረድ አስተሳሰብ ነው። የሰርድ ወርልድ አስተሳሰብ ነው። ይሄ ሰርድ አይደለም፣ ሲክስ ወርልድ አስተሳሰብ ነው። እውነቴን ነው። ስኬታማ ሰው ራሱ ነው የሚከተለው። በቃ ፈጣሪውን ይከተላል፣ ራሱን ይከተላል፣ እቅዱን ይከተላል። ከዛ በዛ መንገድ ውስጥ የሚጠቅሙትን ሰዎች በሙሉ ብድግ እያደረጋቸው ይሄዳል። ሀሳቦች ይህንም አትከተሉኝ። ሀሳቤን ከወደዳችሁ ብቻ ውሰዱ። ኦኬ። ሌላኛው ገንዘብ እንዴት እንደሚሰራ ልታውቁ ይገባል። የትኛውም እድሜ ላይ ብትሆኑ በቂ ገንዘብ ከሌላችሁ አሁን ባላችሁበት የህይወት ስቴጅ እና መስራት በምትፈልጉት ገንዘብ መካከል ያለው ልዩነት ታውቃላችሁ። ጋፑን የሚሞላው አለማወቃችሁ ነው። በቃ ኢግኖራንስ ነው። በዚህ ጊዜ አላቅም ማለት አያድናችሁም። አያድናችሁም። እስኪ ሳላቅለው እኮ መንገድ የጣስኩት ምናምን በሉት ትራፊክ ወደ ይምራችኋል? አይምራችሁም። አለማወቅ ኃጢአት ነው፣ የሚያስቀጣ ኃጢአት። ምናልባት ቅጣቱን ዛሬ ነገ ላታዩ ትችላላችሁ። 10 ዓመት 5 ዓመት ስትቆዩ ግን የዛኔ ኢግኖር ያደረጋችኋቸው ነገሮች ተመልሰው መጥተው ሲበሏችሁ የዛኔ ታገኙታላችሁ። አለማወቄ ነው፣ እኔ ኮኔክሽን የለኝም፣ እኔ ዘመድ የለኝም፣ እኔ እንዲህ የለኝም። ከምንም አያድናችሁ። እውነቴ ነው፣ ከምንም አያድናችሁ። አሁን እጃችሁ ላይ ገንዘብ ይኖር እያልኩኝ አይደለም፣ ግን አትሊስት ገንዘብ መስራት የሚችል ሰው ልትሆን ይገባል። ፖቴንሻሉ ሊኖራችሁ ይገባል። መንገዳችሁ አትሊስት ወደዛ እያቀና መሆን መቻል አለበት። ኦራይት። ሌላኛው ኪሳችሁ ነው እንጂ ልባችሁ ድሃ እንዲሆን አትፍቀዱ። አዎ ገንዘብ ላይኖር ይችላል። ከድሃ ቤተሰብ ልትወለዱ ትችላላችሁ። ኪሳችሁ ባዶ ይሆን ችግር የለውም። ልባችሁ ግን ሀብታም ነው መሆን መቻል አለበት። ማሳካት እንደምትችሉ በልባችሁ ልታምኑ ይገባል። ስትሄዱ ቀና ብላችሁ ነው ሄድ ያለባችሁ። በቃ በህይወቱ ትልቅ ሚሽን እንዳለው ትልቅ ፐርፐዝ እንዳለ ሰው ሆኖ ልትራመዱ የሚገባው። እውነቴን ነው። አንዳንዱ ሞራሉ ተጎድቷል። በቃ ህይወት ኢኮኖሚ ድቅቅ አድርጎት እንዲያጎንብሶ ነው የሚሄደው። ሲናገር ከሰው ጋር ኤነርጂ የለውም፣ ሞራል የለውም፣ ሰዎችን ኮምፕሊመንት አያደርግም። ሰዎች ላይ የሚያየው ነገር ለሱ የሚገባው አይመስለውም። ጎረቤት መኪና ሲገዛ ሲመለከተው በቃ እሱ ጦሮንጦስ የገባ ይመስለዋል። ለምን? ኪሳችሁ ባዶ ይሆን ችግር የለውም፣ ኪስ ይሞላል። ልባችሁ ግን ባዶ እንዳይሆን። ልባችሁ ግን የሀብታም ነው መሆን መቻል አለበት። ልቡ ሙሉ የሆነ ሰው ሲሄድ ያስታውቃል። አራመዱ ያስታውቃል። ሰዎችን የሚመለከትበት መንገድ፣ ሰላም የሚልበት፣ ራሱን የሚገልጽበት መንገድ፣ የሆነ ጥሩ ነገር ካየ ኮምፕሊመንት ያደርጋል። ኢቨን ድሃ ሆነው እንኳን የምሬ ነው ገንዘብ እንኳን ሳይኖራቸው ግን የሚገርም ካሪዝማ ያላቸው ግርማ ሞገስ ያላቸው ሰዎች አሉ። ገጥሟቸው ያውቁ? በቃ ከእነሱ ጋር ስራ መስራት ትፈልጋላችሁ። አስተሳሰባቸው የድሃ አይደለም፣ የሀብታም አስተሳሰብ ነው ያላቸው። ኦልሬዲ ሰዎቹ ሀብታሞች ናቸው በልባቸው። ኪሳቸውን የጎደለው ኪስ ደግሞ ይሞላል። ብዙ ነገር ሰው ሰርቶ ገንዘብ ሜክ ማድረግ ይችላል። ዋናው ግን ውስጣችሁ ሊያምነውና ሊቀበለው ይገባል። ኔክስት ታይም ገንዘብ ኖራችሁም አልኖራችሁም በኮንፊደንስ ቀና ብላችሁ ነው መራመድ። ኦኬ። የትኛውን ቦታ ስትገቡ፣ የሆነ ሩም ውስጥ ሆቴል ውስጥ ምናምን ስትገቡ አትፍሩ። እነዛም ሰዎች ናቸው፣ እናንተም ሰዎች ናቸው። በቃ ለጊዜው እኩል ገንዘብ የላችሁም ባንካችሁ ላይ። በቃ ፕሮባብሊ ከሆነ ጊዜ በኋላ ይመጣል። በኮንፊደንስ ቀና ብላችሁ የሆነ ሀብታም ስታገኙ ምናምን አታሸርግዱ። እውነቴን ነው። የምን ማሸርገድ ነው? በቃ የሆነ ነገር ሰርቶ ሰውየው ቀድሞ ገንዘብ ሜክ አድርጓል። እናንተ ሜክ ታደርጋላችሁ። አይቀርም፣ የትም አይቀርም። ግን ኢቭን አብረዋችሁ እንኳን ሰዎች ከእናንተ ጋር ስራ እንዲሰሩ ማለት ነው ኮንፊደንሳችሁ እና በልብ መታመናችሁ ሊያስታውቅ ይገባል። ብዙ ሰው ድሃ ሆኖ የቀረው የምር ምን ማድረግ እንዳለበት ሳይሆን በልቡ ድህነቱን አምኖ ስለተቀበለ ነው። ቢክደው በልቡ እኔ ሀብታም ነኝ፣ ውስጤ ሀብታም ነው፣ መስራት እችላለሁ፣ አቅሙ አለኝ፣ ፖቴንሻል አለኝ፣ እነዛ ሰዎች ያደረጉትን ነገር እኔም ማድረግ የማልችልበት ምንም ምክንያት የለም ብሎ ለሚቀበል ሰው ማለት ነው መዓት ኦፖርቹኒቲ ያለው። እንዲህ ዓለም እጇን ዘርግታ ነው እንካሄው አንተ ኦልሬዲ ደርሰሃል ብላ የምትሰጠው። ሌላው ለራሳችሁ ያላችሁ ግምት ማለት ነው ከፍተኛ ነው መሆን መቻል አለበት። ከፍተኛ ግምት። እኔ እኮ እንዲህ ነኝ። እውነቴን ነው። ለምሳሌ በቀላሉ እንገራችሁ፣ እኔ ተኝቼ የማረፍድ ሰው አይደለሁም።
እኔ መዝረክረክ የሚችል ሰው አይደለሁም። አበቃ ሀንት ሊያደርጋችሁ ሊያሳዳችሁ ይገባል። ስራ መስራት አለመቻላችሁ የሆኑ ሰዎች ሲበልጧችሁ ማለት ነው የምር ሊያናዳችሁ ይገባል። ለምንድነው የሚያናደኝ ከየት የመጣ ነው ይሄን እንዴት ካላችሁን ለራሳችሁ ካላችሁ ትልቅ ግምት ነው። አይ ነው ምናልባት አንዳንዶቻችሁ ይላትመውበት ትችላላችሁበት ለኔ ይሰራልኝ ነው አገኝ ተከተሉኝ አላልኩም። ከጠቀማችሁ ብቻ ነው ይሄን ምክር የምትወስዱት። ለራሳችሁ ያላችሁ ግምት ትልቅ ሲሆን ማለት ነው መጥፎ ነገር ስትሰሩ የማይሆን ነገር ስትሰሩ ስትሰንፉ ራሳችሁን ትይዙታላችሁ፣ ትገርፉታላችሁ፣ እዛኔ ትቀጡታላችሁ። አዎ አገኝ ላትስማሙ ትችላላችሁ ራስን በመቅጣት። እኔ ግን ማለት ነው የኑሮ ውድነት መጥቶ ከሚቀጣኝ ድህነት ከሚቀጣኝ እኔ ራሴን ቀጥቼ የተሻለ ቦታ ባስቀምጠው ይሻለኛል። እውነቴን ነው የምላችሁ። ቢ ሃርድ ኦን ዮርሰልፍ። በቃ ሌላ ሰው ላይ ንዴታችሁን ከምታወጡ ንዴታችሁን ራሳችሁ ላይ አድርጉት። አስፈላጊ ነው። ባይ ዘ ወይ ሬጅ ንዴት ለምንድን ነው የማይሳካልኝ ለምንድን ነው የማልችለው የሚለው ንዴት ያስፈልጋል። እኔ አሁን ድረስ ማለት እግዚአብሔር ይመስገን ጥሩ ሰራለሁ። ሆነስትሊ ላይክ እስካሁን በመጣሁበት ጂሆን ለእኔ እድሜ ጥሩ እየሰራው ነው። ኦኬ ግን ማለት ነው የፈለገ ጥሩ ነገር ብሰራ ስቲል ወደ ቢሮ ስገባ ኦር ወደ ቤቴ ሲሄድ ምናምን በንዴት መሬን እየደበደብኩ ነው የምመጣው። ለምን? ለራሴ ያለኝ ኤክስፔክቴሽን በጣም ትልቅ ነው። ገና ከዚህ በላይ ብዙ አቺቭ ማድረግ ብዙ ማሳካት እንደምችል በውስጥ ያምናለሁ። ስለዚህ ራሴን እቀጣዋለሁ። ራሴን በመቅጣቴ ግን አንደኛ ሌላ ማንንም ሰው አልወቅስም። ለኔ ስኬታማ አለመሆን፣ ለኔ አለመስራት፣ ለኔ የተሻለ ነገር አለማግኘት ተጠያቂው ማንም እንዳልሆነ አምናለሁ። ራሴን የተጠያቂው። ሁለተኛ ደግሞ ፈጣሪ ይረዳኛል። ለምን? ራሱ ላይ ሃርድ የሚሆን ሰው ራሱን የሚቀጣ ራሱን የሚገርፍ ሰው ፈጣሪ ይወዳል። ለምን መሰላችሁ? ጽድቅ ጻድቅ የሚባሉትን ሰዎች እስኪያስቧቸው በየትኛውም ሃይማኖት ላይ ያላችሁ ሰዎች ማለት ነው። እነዛ ሰዎች ምንድን ናቸው? ራሳቸውን ያስገዙ በዲሲፕሊን አይደለ? ራሳቸውን ያስገዙ ራሳቸውን ዝቅ ያደረጉ ሰዎች ናቸው። ስለዚህ ቢ ሃርድ ኦን ዮርሰልፍ። አትስሟቸው። በቃ ቴክ ኢት ኢዚ ቀስ ብላችሁ ትደርሳላችሁ ምናምን የሚሉትን ሰዎች በፍጹም እንዳትሰሟቸው። አሁን ቀስ የሚባል ነገር የለም። እውነቴን ነው። በቃ መስራት ካልቻልክ የሆነ ነገር ማለት ነው ይሄ ነገር አይሰራም ኖ አይደለም። እኔ እንዴት እንደሚሰራ አላውቅም ይሄን ነገር። ስለዚህ ጥፋቱ ያለው ማጋ ነው ማለት ነው ራሴ ጋር ነው። ራሴ ሼፕ ማድረግ አለብኝ ማለት ነው። ቢ ሃርድ ኦን ዮርሰልፍ። ለራሳችሁ ያላችሁ ኤክስፔክቴሽን ትልቅ ሊሆን ይገባል። ሌላው ሱስ ያለባችሁ ሰዎች አቁሙ። ምንም አይጠቅማችሁም። ይሄንን እንደኖረበት እንዳለፈበት ሰው ነው የምነግራችሁ። አይ ነው አንድ ሲጋራ ማጨስ መጠጥ መጠጣት ጓደኛ ጋር የሆነ ደስ የሚል ስሜት ሊሰጣችሁ ይችላል፣ ግን ፌክ የሆነ ስሜት ነው። እሱን ቀይሩት በሌላ ነገር። አልኮል መርዝ ነው። የምታጨቱት ዊድ ይገላችኋል፣ ሲጋራው ይገላችኋል። ብዙዎቻችሁ ደግሞ ወደዚህ ነገር የምትገቡት የእውነትም ደው ስትረስ ዱናችሁ ምናምን አይደለም፣ ሰንበዲ ስላደረገው ነው እያደረጋችሁ ያላችሁት። አይጠቅማችሁም። እዚህ ጊዜ ላይ ብቸኛው ሊኖርባችሁ የሚገባ አፎርድ የምታደርጉት ሱስ ስራና ስራ ብቻ ነው። ጧት እንደነቃችሁ ወዲያው በቃ ቶሎ ስራ እስክትገቡ ድረስ ሊያስቸኩላችሁ ይገባል። ከቢሮ በሆነ ምክንያት ከወጣችሁ ከስራ እስክትመለሱ ድረስ ልትቸኩሉ ይገባል። ይሄንን ሱስ ነው አፎርድ የምታደርጉት። እንዴ በዚህ ጊዜ ሱስ ውድ ነው። ባይ ዘ ወይ እኔ ቢራ ስንት እንደገባ ሰምቼ ቆይቻለሁ ካቆምኩዳ በጣም የደነገጥኩት። ሰው እንዴት 4-5 ቢራ በአንድ ቀን ምሽት የሚጠጣው? ኢትስ ሶ ኤክስፔንሲቭ። አፎርድ አይደረግም ሱስ እዚህ ጊዜ ላይ። ብቸኛው አፎርድ የምታደርጉት ሱስ በተለይ ደግሞ እናንተ ይሄን ቪዲዮ የምትመለከቱት ሰዎች የስራና የስራ ሱስ ነው። ሌላው ሃስለር የሆነ ሰው ቦርጫም ሊሆን አይችልም። አበቃ አገን አሁንም ከደበራችሁ አም ሶሪ፣ ግን እውነታው ይሄ ነው። አጀጅ ያርኩኝ አይደለም። ኦኬ እኔ ራሴ ተስተካከለ በጣም የሚያምር ሰውነት ኖሮኝ አይደለም፣ ግን አትሊስት እየለፋው ነው፣ ግን አትሊስት እየሰራው ነው። አበቃ በተለይ ወጣት ወንዶች ስትሆኑ ማለት ነው ፕራይም ኤጃችሁ 20 21 እስከ 27 እስከ 29 እስከ 30 ድረስ ሰውነታችሁ ፐርፌክት የሚባል የሰውነት አቋም ላይ መድረስ የሚችልበት ነው። እሱን ሳታዩት አትሙቱ። እውነቴን ነው። አትሊስት በቃ ተስተካከሉ። አትሊስት ሼፓችሁን ፊክስ አድርጉት። እውነት ለመናገር እኮ የምትበሉትን ነገር መቆጣጠር፣ ከዛ በቀን ውስጥ ደግሞ የሆነ አይነት አክቲቪቲ ማድረግ ነው። ያን ያህል ሲምፕል ነው። ወክ ማድረግ የማይችል ሰው የለም እግር የሌለው። ወክ ብታረጉ፣ የምትበሉትን ካሎሪ ብትቀንሱት፣ ይሄ የምትበሉትን ጀንክ ያሁን ብዙ ብር ከፍላችሁ የምትበሉትን ጀንክ ምግብ ብትቀንሱት ሰውነታችሁ ይስተካከላል። ሰውነታችሁ ሲስተካከል ሰዎች ያምኗችኋል፣ የምትለብሱት ነገር ያምርባችኋል፣ በቀላሉ ዴት ማድረግ ትችላላችሁ፣ ሸክም መቋቋም ትችላላችሁ፣ ስትረስን መቋቋም ትችላላችሁ። በጣም ብዙ ጥቅሞች ነው ያሉትና የምር ጄኒውሊ ሃስለር ነኝ ብሎ የሚያስብ ሰው ስፖርት መስራት አለበት። አበቃ ሰውነቱን ሊያንቀሳቅሰው ይገባል። በተለይ ደግሞ ጫና ሲበዛባችሁ ማለት ነው ሰውነታችሁን በስፖርት ስታስጨንቁት ያ ስትረስ ብን ብሎ ነው የሚጠፋው። በሱስ ከማቃጠል ይልቅ በዚህ ራሳችሁን አቃጥሉት፣ ከዛ ይጠቅማችኋል። ትረስ ሚ። ሌላው ደግሞ ኮሚኒኬሽን ነው። ራሳችሁን በስነ ስርዓት መግለጽ የሚችሉ ሰዎች ልትሆኑ ይገባል። የምትፈልጉትን ነገር ክሊርሊ አርቲኩሌት ማድረግ መናገር መቻል ያስፈልጋል። ባይ ዘ ወይ ራሱን የቻለ ስኪል ነው። እንዲህ አሁን ለምሳሌ ካሜራ ፊት ቆሞ ማውራት ረጅም ሰዓት በጣም ራሱን የቻለ ስኪል። ብዙ ሰው የሚፈልገውን ነገር አያውቅም፣ የሚፈልገውን ነገር ክሊርሊ ለሰዎች መናገር አይችልም። ኖ ማንም ገንዘብ አይሰጣችሁም በዛ ምክንያት። ራሳችሁን ካልሸጣችሁ ማንም ለእናንተ ገንዘብ ሊከፍል ፈቃደኛ አይደለም። ስለዚህ ከዚህ በኋላ ከሰው ጋር ስታወሩ የምትፈልጉትን ነገር አትደብቁ። ስትሬት ፎርዋርድ መናገር ነው። ይሄን እንፈልጋለሁ፣ ይሄን አልፈልግም፣ እንዲህ ስትለይ ደስ ይለኛል፣ እንዲህ ስትለይ ደስ አይለኝም፣ በዚህ መንገድ ትሪት መደረግ አልፈልግም፣ የምፈልገው ይሄ ነው። ክሊርሊ ተናገሩት። የእውነት ነው የምላችሁ፣ ህይወት እጅግ በጣም ቀላል ነው። ብዙ ሰው በግልጽ ስትሬት ፎርዋርድ ስለማይናገር
የሚናገሩ ሰዎች ምን ጊዜ የሚፈልጉትን ነገር ያገኛሉ። ይሄ ዘንድሮ ኤክስፐሪመንት ያደረኩት ነገር ነው። ምን ኢንቴንሽናችሁን በቃ አትደብቁት። አይ ቶባክ ኖ ለምን በቃ ሃርድ ኮንቨርሴሽን አትፍሩ። ፊት ለፊት መናገር ነው የምትፈልጉትን። ካስደበራችሁ ፊት ለፊት አስደብረኛል ብሎ መናገር ነው። ሰዎች የምትፈልጉትን ነገር ሊሰጧችሁ ዝግጁ ናቸው። እናንተ ክሊርሊ ተናገሩ፣ ጠይቁ። ብዙዎቻችሁ ፈቃድ ነው የምታስፈቅዱት። እንዲህ ማድረግ ይቻላል እንዲፈልግ የነበር ፈቃደኛ ከሆንክ ለምን ማሳካት ትችላላችሁ። ፈቃድ አትጠይቁ። ፊት ለፊት ሂዶ ክሊርሊ መናገር ነው። ይሄን እፈልጋለሁ፣ ይሄን አድርጉልኝ። የእውነት ነው የምላችሁ። አንዳንድ ጓደኞች አሉኝ እና ኮንፊደንሳቸው ያስገርመኛል። መንግስት ቢሮ ሄደው የሆነ ኤምባሲ ገብተው በኮንፊደንስ እኔ ኢምፖሲብል ብዬ የማስበውን ነገር ጠይቀው ይመጣሉ። አንዳንድ በጣም ጂኒየስ የሆነ ቢዝነስ ላይ ያሉ ጓደኞች አሉኝና ባንክ ገብተው 100 ሚሊዮን ብር በድፍረት ጠይቀው ይወጣሉ። በድፍረት ምንም የተለየ ነገር ሳይኖራቸው ከሆነ አይዲያው ላይ ይጠይቃሉ። ከዛ ግን ያ ፊት ለፊት የመናገራቸው ውጤት ማለት ነው ልነግራችሁ አልችልም እንዴት ሪሶርሶች ወደ እነሱ እንዲመጡ እንደሚያደርግ። ስለዚህ ፕሊዝ የምትፈልጉትን ነገር ክሊርሊ ካወቃችሁት በኋላ ለሰዎች ለመናገር አትፍሩ። ሃርድ ኮንቨርሴሽንን አትሽሹ። ኦኬ። ሌላው ለዛሬ መጨረሻው በፈጣሪ ፊት ራሳችሁን ዝቅ አድርጉ። በሰው ፊት ኮንፊደንት ልትሆኑ ትችላላችሁ። ማንም የማይበግረው ሰው ልትመስሉ ትችላላችሁ። እግዚአብሔር ፊት ግን ስትሄዱ መንገዳችሁን አሳልፋችሁ ስጡት። በጣም ቸር አምላክ ነው ያለን። እኛ እጅግ በጣም ደካማ ፍጡራን ነን። ኢቭን ነገም እንደሚፈጠር የማናውቅ ሰዎች እንዲሁ ፕላን እናደርጋለን፣ እናስባለን፣ እናቅዳለን፣ እንዲህ አደርጋለሁ እንላለን። ግን ኖ እኛ ምንም እናውቀው ነገር የለም። ለእግዚአብሔር አሳልፋችሁ ስጡ። እኔ ለዚህ የቁም ምስክር ነኝ። ማለት ሙሉ ለሙሉ የኔ የህይወት ዲዛይነር አርኪቴክቱ እግዚአብሔር ነው። በቃ የኔ ስራ መጫወት ነው። በተዘጋጀልኝ መንገድ ላይ ሜዳ ላይ መጫወት ብቻ ነው የኔ ስራና ፈቃዳችሁን፣ ፕላናችሁን፣ እቅዳችሁን ሁሉ ለእግዚአብሔር አሳልፋችሁ ስጡት። በጣም ቸር አምላክ ነው ያለን እና አይ ነው ስራ ላይ ስትሰሩ በጣም ኮንፊደንት እንድትሆኑ አግሬሲቭ እንድትሆኑ ያስፈልጋል። ምንም ጥያቄ የለውም። በፈጣሪ ፊት ግን ሃምብል ማድረግ ራስን ዝቅ ማድረግ ነው። ነገስታትን ተመልከቷቸው። እነ ንጉስ ዳዊት እኮ ጦረኛ በጣም ገናና ንጉስ፣ እግዚአብሔር ፊት ግን አልቃሻ። በቃ እንደዛ ነው የሚሰራው። ትልቁን ትምህርት ነው የወሰድኩት።